ሰላም ሰላም ለመላው ኢትዮጵያ ሕዝብ ዛሬ ትንሽ መልእክት ነበረችኝ። እቺ መልእክት በአፋርና በሶማሊ መካከል የተጀመረው ጦርነት በሶማሊ በኩል በብዙ ፕሮፓጋንዳ በሶሻል ሚዲያ በሚወራው ወሬ ላይ ትንሽ ምላሽ ለመስጠትና የኢትዮጵያ ሕዝብ እውነታውን እንዲያውቅ ፈልጌ ነውና ማለቴ ሶማሊዎች በብዛት የሚሉት አፋርና በሶማሊ ድንበር መካከል መሃል የሚነሳ ጦርነት የሚባለው እኛ አፋሮች ሲጀመር ከሶማሊ ጋር የሚያገናኘን ድንበር በፍጹም የለንም። እኛ ድንበራችን እኛ የምንዋሰነው ከኦሮሞ ከአማራ እና ከትግራይ ብቻ ነው። ከሶማሊ ጋር የምንዋሰንበት ድንበር የለንም። በሐዋሽ በኩል ቢሆንም ከድሬዳዋ ጋር ነው እንጂ የምንዋሰነው ከሶማሊ ጋር የምንዋሰንበት ድንበር የለንም። ሶማሊዎች ከጅቡቲም ሆነ ከሶማሌላንድ ከኢትዮጵያ ሶማሊ አንድ ላይ በመሆን እኛ ሳንወለድ ጀምሮ አገራችን ኢትዮጵያን ለመውረር በሳድ በር ጊዜ የመጡ ሰዎች ናቸው። አሁንም ያንን አላማ ለማሳካት የሚሰሩ ሰዎች ናቸው። ከሶስትም ሀገራት ተወጣጥቶ በአፋር ህዝብ ላይ ቢያንስ 1-4 አመት ሆኗል። አሁን ጦርነት ካወጁ በከታታይ ያልቆመ የሰው ህፃናቶች፣ አሮጊቶች፣ ሴቶች እና አዛውንቶችን እየገደሉ እንዲሁም ብዙ ወጣቶች የገበርንበት ሀገርን አሳልፈን ላለመስጠት ነው። የኢትዮጵያ ሉዓላዊነት ለማስከበር ነው። ግን የኢትዮጵያ መንግስት ይሄንን አላወቀልንም። የኢትዮጵያ መንግስት ለህዝቡ የህግ ከለላ አላደረገለትም። ከትናንት በዚህ ሳምንት ራሱ በአፋር ወታደሮች ላይ ሐዋሽ ገላሉ በምትባል ቀበሌ ላይ የኢሳ ታጣቂዎች አልሸባቦች መጥቶ ጧት አርብቶ በተኙበት መጥቶ ሴቶችንና ህፃናቶችን ወደ 4 ሴትና ወደ 5-6 ህፃናቶችን ገሎ ሲሄድ አፋሮች አጽፋ ለመመለስ ሲጣሉ የፌደራል የመከላከያ ሰራዊት በመሃል ገብቶ አፋሮችን ገደለ። ከአፋር ሁለት ሰው ሞተ፣ 2 ሰው ቆሰለ። ከዛ እኛ አፋሮች ልንከላከልና ልናጠቃ ስንል የፌደራል የመከላከያና የፌደራል ፖሊስ መሃል እየገባ እኛን እየገደለን እንዴት ነው? እኛ ኢትዮጵያዊ አይደለንም እንዴ? እኛ እንደ ሰዎች ለምንድን ነው የማንታየው? እኔ ከዚህ በፊት ሶሻል ሚዲያ ላይ ወጥቻ አላውቅም፣ ግን አሁን ግዴታ ስለሆነ ነው። እነሱ አሁን ሶማሊዎች የሚያናፍሱ ወሬ የውሸት ወሬ ነውና የኢትዮጵያ ሕዝብ ይሄንን ተረድቶ አፋር ሕዝብ አሸባሪ እንዳልሆነ እንዲያውቅልን ብቻና ብቻ ነው የምፈልገው። ከመንግስት ምንም አንፈልግም። ቢኮዝ ምንም የህግ ከለላ አላደረገልንም። እኛ ራሳችንን በራሳችን እናስከብራለን። ከፌደራል መንግስት ምንም አንፈልግም። ሲጀመር ፌደራል ውስጥ ሆኖ የፌዴሬሽን ምክር ቤት ፕሬዝዳንት የሆነው አዳም ፋራህ የኢሳ ጎሳ አባል ነው። ከዚህ በፊት በአፋር ላይ ጦርነት ያወጀ ሰው ነው። በሶማሊ ምክትል ፕሬዝዳንት እያለ አፋር ላይ የጦርነት አዋጅ አውጆ አልተሳካላቸውም። ያው ምንም አልተሳካላቸውም። አሁን ደግሞ ዛሬ ትናንትና ፌስቡክ ላይ አይቼ ቤጁ ላይ ስለ አፋርና ስለ ሶማሊ ያወራ አፋርና ሶማሊ ሲጀመር እሱ የሚለው እኛ ከሶማሊ ወደ አፋር የተካለሉ 3 ቀበሌዎችን እናስመልሳለን፣ የሞቱት የሶማሊ ዜጎችን ደም እናስመልሳለን፣ ካሁን በኋላ ግልጽ ጦርነት ነው የምናደርገው ብሎ የፌዴሬሽን ፕሬዝዳንት እንደዚህ ጦርነት እያወጀ በፌስቡክ እና በሶሻል ሚዲያ እኔ ኢትዮጵያ ላይ መንግስት ራሱ ያለ አይመስለኝም። ከአንድ የመንግስት ባለስልጣን የማይጠበቅ ነው። የፈለገ ወገንተኝነት ቢኖረውም የኢትዮጵያን ህዝብ አደራ ነው እንጂ የያዘው የሶማሊ ብቻ አይደለም። በአፋር ህዝብ ላይ ጦርነት ይሄ ሁለተኛው ጊዜ ነው ካወጀ፣ ሁለተኛው ጊዜው ነው። ግን የፌደራል መንግስት ምንም ላደርግልህ የህግ ከለላ ሊሰጥልን አልቻለም። እና እኛ መልእክታችንን የምናስተላልፈው ለመላው የኢትዮጵያ ህዝብ ነው። የአፋር ህዝብ ሰውን አክባሪ፣ ሀገሩን አፍቃሪ፣ እንግዳን አክባሪ
እስካሁን ድረስ በኢትዮጵያ ውስጥ በማንነቱና በሃይማኖቱ አንድም ሰው ያልተፈናቀለበት አፋር ክልል ብቻ ነው። ማንኛውም ዜጋ በሰላም ወጥቶ በሰላም የሚገባበት አፋር ክልል ብቻ ነው። ግን የሶማሊ ሰርግ ገቦች ወደ አፋር እየገቡ የአፋርን አርብቶ አደሮችን እየገደሉ እየሄዱ እኛ አጸፋ ስንመልስ መከላከያ ሰራዊት ፌደራል ፖሊስ እኛ አፋሮችን እየገደለ እኛን ጥፋተኛ እያደረገ ሁሉ እኛን ጥፋተኛ እያደረጉን ግን እውነታው ያ አይደለም። እኛ በሀገር ሰውን አንነካም፣ ግን ስንነካ ይፈለገ ለምን አይሆንም አንቀርም እናልቃታለን እንጂ በሀገራችን ቀልድ የለም። ከማንንም አንፈራም። በሀገራችን ከማንንም አንፈራም። ማንነታችንን እናስከብራለን፣ ሀገራችንን እናስከብራለን። የፌደራል መንግስት ኢትዮጵያዊ ካልሆን ይንገረን፣ ግልጽ አድርጎ ይንገረን። ኢትዮጵያዊ ካልሆን የኢትዮጵያ ዜጋ ካልሆን ይንገረን። እኛ አፋሮች በኢትዮጵያዊነታችን የማንደራደር ኩሩ ህዝብ ነን። ምን ጊዜም አፋር የኢትዮጵያን ጠላት አፋርን ሳይረግጥ አልፍ። ግን አፋር ደንበሩን አስከብሮ ወደ ኢትዮጵያ ወደ መሃል ሀገር አሸባሪዎች እንዳይገቡ እየተከላከለ አሁን እኛ ይሄንን የሶማሊ ኢሳ ጎሳን ደንበር ከፈት ደንበር የለንም ሲጀመር ከነሱ ግን ሰርጎ ሲገቡ ከፈት ብናረግ አዲስ አበባ ነው ልቅቱ መፈጽሙት። አዲስ አበባ ነው ሽብር መፈጽሙት። ወደ መሃል ሀገር ወደ ጎንደር ወደ ባህር ዳር ወደ ደሴ ወደ መቀሌ ነው የሚሄዱት። እኛ ግን ደንበር ላይ ስላለን በጅቡቲ በኩልም ሲመጡ በሶማሊ በኩልም አይመጡም። ግን ያው ድርዳዋን አልፎ ነው የሚመጡት። ከመጡ እንደገና ሲቲዞ የምትባላለች የዱሮ ደንበራችን ከነሱ ጋር ወደ እረር የሚባል ከተማ ነበር። እረርና መሉ ከዛ መጥቶ የአፋርን መሬት ለመውረር የኢትዮጵያን መሬት ለመውረር የመጡ እኛን እየገደሉ ነው ያሉትና የኢትዮጵያ ህዝብ ይሄን ሁኔታ እንዳይቀል ነው የምፈልገው። እኛ ኢትዮጵያውያኖች ነን። አንድ ላይ ተባብረን አንድ ላይ ከዚህ ፊት ሀገራችንን እንዳስከብርን አሁንም ሀገራችንን እናስከብራለን። ግን ሁኔታውን የኢትዮጵያ ህዝብ እንዳይቀለን እንፈልጋለን። ምክንያቱም እነሱ የሚነዙት ውሸት ብቻ ነው፣ ውሸትና ውሸት ብቻ ነው። አሁን በቀደም እንደተናገሩት በቀደም ጧት አፋር አርብቶ አደሮች ላይ በቤት በመሄድ ሴቶችንና ህጻኖችን ገሎ ሲያመልጥ ያው አፋሮች ተከትሎ እነሱን ጦርነት ሲያደርጉ መከላከያ አፋርን ገደለ። ከዛም ወደ ገዳማይቱ አፋሮች እንዳይገቡ ተደረጉ። በዛ መሃል ከፌደራል ትምህርት ሚኒስቴር ወደ አፋር ክልል የሄዱ ሁለት ባልደረቦች ነበሩ። ነፍሳቸውን ይማር ሞቷል መሰለ። በኢሻ አሸባሪ ነው የሞቱት። እነሱ ኢሳዎች አፋር ጋር ተጣልቶ አፋሮች ደግሞ እነሱ ጋር ተጣልቶ እየተጣሉ ከሁለቱም ወገን ሰው ሞቶ መከላከያ መሃል ገብቶ አፋርን ገሎ ለሶማሊያ አሸባሪዎች አብሮ ከአፋር ሁለት ንጹሃን ዜጋዎችና ሁለት ሰው ገሎ ሁለት ሰው አቁስሎ እና እነዛ ከፌደራል ትምህርት ሚኒስቴር በትምህርት ቤቶችን እንደገና ለማክፈትና በኮሮና ምክንያት የተዘጉ ትምህርቶችን እንደገና ለመክፈት ከፌደራል የተላኩ ሁለት ባልደረቦች ገዳማይቱ ቀበሌ ላይ በኢሳ አሸባሪዎች ሞቱ። ከዛ መከላከያና ኢሳ በዛ ጦርነት ጀመሩ። ጦርነት ተከፈተ። ጦርነት ሲከፈት አድኖ ያው መከላከያ ሰራዊት ከዛ በፊት አፋሮችን ገሎ ነበረ። ከዛ ኢሳ ጋር ሲጣሉ ያው የፌደራል መንግስት ባልደረቦች ናቸው የሞቱት። ለስራ የመጡ ሰዎችን የመንግስትን ስራ ያደናቀፉ አሸባሪዎች ናቸው። ከጅቡቲ ወደ አዲስ አበባ የሚሄደው መስመር ሾፌሮችን እያረዱ የዛ ቀን ራሱ አንድ ሾፌር ታርዷል በኢሳ አሸባሪ። ግን እነሱ ያንን ራሳቸው ያደረጉትን ድርጊት ወደኛ ለማዞር አፋሮች ኢሶችን ገሉ እንደዚህ ያን የሰሩት ራሳቸው ሆኖ ግን ወደኛ ሊያዞሩ ይፈልጋሉ። እኛ ዜጋችንን አንገልም፣ እንግዳ አክባሪ ነን። ወደኛ የመጡትን በፍቅር አክፈን በፍቅር አብረን ኖርን፣ አብረን በልተን ጠጥተን የኖርን ህዝብ ነን። ማንንም በማንነቱ አናፈናቅልም፣ አንገልም እና ይሄንን የኢትዮጵያ ህዝብ እንዳይቀልም ብቻ ነው የምፈልገው። ከፌደራል መንግስት ምንም የምንጠብቀው ነገር የለም። የፌደራል ፌዴሬሽን ምክር ቤት ራሱ በራሱ ቋንቋ በራሱ በፌስቡክ ፔጅ ላይ ጦርነት እያወጀብን ከዚህም ቅድም ወደ የሶማሊ ክልል ምክትል ፕሬዝዳንት ያለ አዳንፈራ
መግለጫ ትቶ እንደዚህ አወጀብን። አሁን ደግሞ በፌስቡክ እያወጀብን ነውና የኢትዮጵያ ህዝብ ብቻና ብቻ እንዳይቀል ነው ፈልገው። ከመንግስት ምንም እንጠብቀው ነገር የለምና እኛ አፋሮች ሀገራችንን ወዳድ ባህላችን አክባሪ ነን። ኢትዮጵያ ለዘላለም ትኑር። ያው ሰላማችሁ ይብዛልኝ። በዚህ እሰናበታለሁ። ይህንን መልእክት በሼር በማድረግና በማሰራጨት መላው የኢትዮጵያ ህዝብ እንዲሰማ ፈልጋለሁ። አመሰግናለሁ።